መኪና ወይም ደግሞ ተሽከርካሪ በህጋችን በተለይም ደግሞ በፍትሐብሔር ህጋችን 1186 ላይ በግልጽ ልዩ ተንቀሳቃሽ ንብረት ወይም ደግሞ ስፔሻል ሙቨብል ፕሮፐርቲ እንደሆነ ይደነግጋል። እንደዚህ አይነት ንብረቶች ስፔሻል የተባሉበት ዋናው ምክንያት ሀብትነቱም የተላለፈው በቀላሉ ስላልሆነ ነው። ሌሎች የሚንቀሳቀሱ ንብረቶችን እንዲሁ ንብረቱን ለሌላ ሰው በመስጠት መብትን ማስተላለፍ ይቻላል። ነገር ግን እነዚህ ልዩ የተባሉ ተንቀሳቃሽ ንብረቶችን የራሳቸው የሆነ የህግ አካሄድ ስላላቸው እንዲሁ በመስጠት ብቻ መብትን ማግኘት አይቻልም ማለት ነው። መብትን ለማስተላለፍ እንግዲህ የመጀመሪያው ነገር የሽያጭ ውል ያስፈልጋል፣ ሬጅስትሬሽን ያስፈልጋል፣ ግብር መገበር ያስፈልጋል፣ በመጨረሻም ሊብሬ ማሰራት ይጠይቃል መብቱን ለማግኘት ማለት ነው። ስለዚህ ብዙ ጊዜ በተግባር እንደሚታየው አንዳንድ ሰዎች መኪና ይሻሻጣሉ። ነገር ግን ሊብሬ የሚያሰሩት ገዢው ንብረቱን በመያዝ ሁለተኛ ሻጩ ደግሞ የተወሰነ ቀብድ ወይ ደግሞ ሙሉ ክፍያ ከገዢው በመቀበል ነው። ስለዚህ በዚህ አይነት ሁኔታ ላይ እያለ ይህ መኪና በገዢው እጅ ባለበት ሰዓት ማለት ነው አደጋ ቢያደርስ ተጠያቂነት የሚኖርበት ወይ ደግሞ ካሳውን መክፈል ያለበት ሻጩ ነው። ምክንያቱም ህጉ የሚረዳው ወይ ደግሞ ህጉ የሚያውቀው የመኪናው ባለቤት ሻጩ እንደሆነ ስለሆነ ማለት ነው። ሌላኛው በገዢዎች ላይ ያለው ትልቁ ደግሞ ሪስክ ምንድነው? ይህ የሸጠላቸው አካል ወይም ደግሞ ሰው በተለያዩ የፍትሐብሔር ጉዳዮች ከመኪናው ጋር ባልተያያዘም ሊሆን ይችላል በፍትሐብሔር ሊከሰስ ይችላል። ሲከሰስ የከሰሱት ሰዎች ይህንን የሸጠውን መኪና በፍርድ ቤት እንዳይሸጥ እንዳይለወጥ አድርገው አሳግደው መጨረሻ ላይ በሚያገኙት ውሳኔ መሰረት ይህን መኪና አሽጠው ገንዘባቸውን ሊያገኙ ስለሚችሉ የተሸጠው መኪና ወይም ደግሞ ገዢው ሪስኩን ተቀብሎ መኪናውን ለከሳሾቹ ሊያስተላልፍ ይገባል ማለት ነው። ስለዚህ ሊብሬ ማለት እንግዲህ በአዋጅ ቁጥር 681 ህዝባር 2002 ላይ በግልጽ እንደተቀመጠው አንድ መኪና ተሸጠ ተብሎ ለሌላ ሰው ተላልፏል የሚባለው ሊብሬው ሲሰራ ብቻ ነው ስለሚል ሊብሬ ያልያዘ ሰው ወይ ደግሞ በስሙ ሊብሬ የሌለው ሰው የሽያጩ ሊዞ መኪናውን ቢረከብ እንኳን የመኪናው ባለቤት አይደለም ማለት ነው። ስለዚህ ከሪስክ ጋር ሁልጊዜም ይቆያል ማለት ነው።